ሰውም ሰው ለመሆን ምን ያስፈልጋል ማለት ነው? ብርታት ያስፈልጋል ማለት። አለበለዚያ ሰው አትሆንም፣ ዝም ብለህ ነው። ዛሬ ሰው አለመሆን በጣም የበዛበት ጊዜ ነው። ፎቶግራፎቻችን የሚንቀሳቀስ ፎቶግራፍ በለው በቃ ሌላ እኮ አይደለም። ሰው ነን ግን ሰው ነን ይመስለናል። ሰው ይሆን ይመስለናል፣ ግን አይደለንም። አሁንም ብዙ ጊዜ አይደለንም ሰው። ለምን? ብዙ ችግር ስላለብን ነው። እነዚህ ችግሮች አይነቶቻቸው በጣም ፈርጀ ብዙ ሆነው በጥሬው ዓለም ውስጥ የምናገኛቸው አይደለም። ምናልባት በዚች ባሉት ሰዓቶች ብቻ የምንገነዘብ ይሆንና ከዚህ በኋላ የሚቀበለን ወጣ ስንል ከቤተ እግዚአብሔር ወይም ከደጁ ሰው የመሆን እድል እናጣለን። እዚህ አሁን አንዳንድ ሰውነቶች ይሰሙናል። እንደ ሰው ለመኖር አልቻልንም። እንደ ሰው ለማሰብ አልቻልንም። እንደ ሰው ለመደሰትም አልቻልንም። እንደ ሰው ለመሳቅም አልቻልንም። እንደ ሰው እንስቃለን ብለን እናለቅሳለን። ይገለበጥብናል። ብዙ ሰዎች ሳቃቸውን ይፈራሉ። ሳቅ ይቆጥባሉ ማለት ነው። በደንብ የሳቁ ጊዜ በደንብ ያለቅሳሉ። ይሄ በተከታታይ የመጣባቸው ችግር ነው። ስለዚህ ኦሆ ይላሉ። በጣም የሳቁ ጊዜ በጣም እንደማለቅስ ስለሚገባኝ ልቆጥብ ይላሉ። ደስታቸውን ይቆጥባሉ፣ ሳቃቸውን ይቆጥባሉ። ይሄ በጣም የተለመደ በዚህ ዘመን ውስጥ ያለ ስቃይ ነው። የሚከታተላቸው አለ፣ ደስታቸውን የማይወድ ሰው እንዳይሆኑ የሚያደርግ ኃይል አለ እና በርታ ሰውም ሁን ነበረ ትእዛዙ። ይሄ የቅዱስ ዳዊት ትእዛዝ ነው። አንድ ወቅት ላይ እርሱም ሰው አልነበረም። ዳዊት ራሱ ሰው ያልሆነበት ጊዜ ነበር። እስቲ ሰው ያልሆነበት ቦታ ላይ እንሄድና በመጽሐፈ ዜና መዋዕል ላይ አንዳንድ ነገሮችን እናገኛለን። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ላይ እንዲህ ይላል። ሰይጣን በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አሁን ዳዊት ሰው ሆኗል። አሁን ምን አንቀሳቀሰው ይላል? ሰይጣን አንቀሳቀሰው ይላል። አየ፣ ሰው የመሆን እድል የሚጠፋበት ጊዜ አለ። ከዚህ የትምህርት አመክሮ ውስጥ ዳዊት በመነሳት ነው ፈተናዎቹን በሚገባ ስለሚያውቅ በሽምግልናው ዘመንና በጉልምስናው ዘመን በወጣትነት ዘመን ሀገርን ለመታደግ ጠላትን ለመጣል ሐሳባቸውን ለማክሸፍና የጠላት ፕሮግራምን ሁሉ ለማበላሸት የነበረውን ኃይልና አቅም ሁሉ በመጠቀም ከእግዚአብሔር ጋር ከዚህ በፊት ጎልያድን የሚያህል ታላቅና ግዙፍ ፍጡር በወንጭፍ ድንጋይ መትቶ ጥሎ ነበረ። ያኔ ሰው ነበር። በኋላ ወደ ማዕረጉ ወደ ስልጣኑ ለመምጣት ዋዜማው ላይ ሲደርስ ሳኦልን የሚያህል ክፉ ንጉሥ ከፊቱ ገጥሞ 3-4 ጊዜ 2-3 ጊዜ ለመግደል ወጥመድ ሲያበጅለት ደግሞ እናያለን። ያኔ ሰው ነበር። ሰው ሲሆን የሚያጠፋ ብዙ አለ ማለት። ዳዊት ሰው እንዳይሆን የሚታገለው ኃይል ከትልቅነት ጀምሮ እስከ መካከለኛ የስልጣን እና የማዕረግ እርከን ደረጃ ድረስ የዳዊት ሰው መሆን ያስጨነቃቸው ሳኦልን ጨምሮ ብዙ ነበረ። እግዚአብሔር ማስተዋሉን ይስጠን። ሰው እንዳይሆን ነው ግን ይህ ሁሉ። ሳኦል አንድ ወቅት ላይ ሰው ሆኖ ነበር። ሆኖም ግን ሰው በሆነበት ጊዜ በመንፈሳዊ ቅባት በእግዚአብሔር አምላክ ዘይት ተቀባና እስራኤልን የሚመራ ታላቅ ንጉሥ ሆነ። ለመጀመሪያ ጊዜ ለእስራኤል ሕዝብ ምርጥ እግዚአብሔር የወደደው እና ለሕዝቡ ኃይልና ጥንካሬ እንዲሁም ደግሞ ለሳኦል እግዚአብሔር ራሱ ጉልበቱ እንደሚሆን ቃል ገብቶለት በመንፈሳዊ ዘይት ተባርኮ ሳኦል ንጉሥ ሆነ። ያኔ ሰው ነበር። የእግዚአብሔር ዘይት ሲነካው ሰውነቱ የበለጠ ለእግዚአብሔር ሕዝብ የሚበጅ አይነት ሰው ሆኖ ነበር። በኋላ ግን ማዕረጉ ስልጣኑ ከፍ እያለ ሲመጣ የሚያዛቸውና የሚመራቸው የሚወስንባቸውና እንዲሁም ደግሞ የሚቀጣቸው እየጨመረ ሲመጣ ጉልበቱን መተማመን ጀመረ። ከዚህ በኋላ ከእስራኤል ላይ ሰው ጠፋ። ሰው ሲፈለግ ዳዊት ተነሳ። ድል የሚያደርግ የሚያሸንፍ፣ ኃይሉን የሚያጠነክር፣ የሀገሪቱን ዳር ድንበር የሚጠብቅ፣ የጠላትን ቅስም የሚሰብር መንፈሳዊ ጉልበት ያለው ሰው በጠፋ ጊዜ ሳኦል መጨነቅ ጀመረ። ዳዊት ሰው መሆን ሲጀምር በጣም ተጨነቀ። የክፋት መንፈስ አደረበትና ዳዊትም መተናኮል ጀመረ። ወደ ታች ወረደ።
ማዕረጉ ከላይ ሆኖ ሳለ ስልጣኑ ከላይ ሆኖ ሳለ ወደ ታች ዝቅ ብሎ ታችኛውን መመልከት ጀመረ። ዛሬ ብዙዎች ሰዎች ከላይ ወደ ታችም ይመቀኛሉ፣ ከታች ወደ ላይ ይመቀኛሉ። በምቀኛ የተበላላ እንደ አራዊት ተበላልቶ ያለቀ ትውልድ እኛ ነን። ታዲያ ከዛ በኋላ እግዚአብሔር አምላክ ዳዊትን ሰው አደረገው። ሳኦልም በዘመኑ እና በጊዜው ውጤቱ ባላማረ አቅጣጫ ዘመኑን ጨረሰና ሞተ። በኋላ ግን ዳዊት በሳኦል ወንበርና ስልጣን ላይ ወጣ። ልክ በማዕረግና በስልጣን የሚፈታተኑ መንፈሶች አሉ። ብዙዎቻችን አናቃቸውም ወይም ግንዛቤ የለንም እንጂ ወንበሩ ላይ የሚቀመጥ መንፈስ አለ። ቤት ውስጥ እንደሚቀመጠው አይነት መንፈስ ጨምሮ ማለት በየቤቱ እንደሚቀመጠው ስቃይ የሚፈጥሩ ቤቶች አሉ። በሟርት የተገነቡ፣ በክፋት ኃይል የተቆረቆሩ፣ በቃልቻና በጠንቋይ የእርግማን መንፈስ የተያዙ ገና ከመሰረታቸው ይህን ቅበር፣ ይህን ትከል፣ ይህንን አብረህ ለውሰህ አብረህ ቤቱን ስራ እየተባለ የተሰራበት ቤቶች ባለቤቶቹን ከገፋ በኋላ ተከራዮቹን ወይም ገዢዎችንም ያሰቃያል። አንድ ሰው በማዕረግ ሽልማት ከፍ እያለ ሲሄድ በዛ ሰው እግርና ቦታ ወንበር ላይ በሚቀመጥበት ጊዜ